ልክ ሰግደው ሲጨርሱ እኔ ከረከቡት ላይ ወደኩ። አልቻለም እንትኔን ጫናዬን አልቻለም እና ምጣድ እንዳይተደግፍ ነበር ሳያቸው ነበር። ወደኩ። ከዛ ጊዜ በኋላ እንዴ እናቴን ጠየቅኳት። እናቴ አረብ ሀገር ኖራለች እና እማ ወንዶቹ የሰሩት ነገር ምንድነው አልኳት። እየሰገዱ እኮ ናቸው። ለማ ለአላህ ይሄ አካል ማን ነው ስላት አይታይም አለች። አይታይም እኔ የምፈልገው ይሄንን ነው። የኔ ፈጣሪ ሰው ሊመስል አይችልም። ስዕል የላቸውም በስዕል እኮ አያምኑም አለች። ወላሂ አላቅም። በቃ በደቂቃዎች ውስጥ እኔ እናት አባቴን ትቼ ምናምን በቃ ሀጂ ጋር ሄጄ ከነሱ ጋር ብንም ደስ ይለኛል። ከልጆቻቸው ጋር ተዋወቅኩኝ ምናምን። በቃ ስለ እስልምና ማልጠይቀው ጥያቄ የለም። ወንዶች የምትለብሱት ቀሚስ ምንድን ነው? ይሄ እኮ ላይክ ፊልሙ ላይ ኢሳ የሚለብሰው ነው። ለምን ትለብሳላችሁ እናንተ? ረመዳን ላይ ለምንድነው ቀኑን ሙሉ የምትውሉት? በቃ ፋይናል የሆነ ትምህርት ቤቶች ላይ ምናምን ሃይስኩል ከገባ በኋላ የምሰማቸው ነገሮች ነበሩ። የሙስሊም ስጋ በህይወት የምትጸየፈው ነገር ነው። የሙስሊም ስጋ ወጥ እንደመብላት የምትጸየፈው ነገር አይደለም። ምክንያቱም የሚያርዱት ነገር እኮ እንዲህ ነው ምናምን ስለመባል እና ለእነሱ ያለኝ አመለካከት ሃይስኩል ላይም ብዙ አልነበረም። ግን ያቺ ሰላት በቃ ከሆነ ነገር ላይ የወረዱ ያክል ነው የተሰማኝ። ከዛ በስንተኛው ቀን ሀጂ አገኘ እና ህፃን ነኝ ማለት ህፃን አልባልም፣ ግን ደግሞ የሆነ ፊዚካሊ ትንሽዬ ነው እና ከረሜላ ሮያል ከረሜላ ሰጡኝና አቀፉኝ። ያ አላህ